አብቹም በልቡ የነበረውን ልዩና አዲስ ሐሳብ በድፍረት ሲያቀርብ በጥርጣሬና በፊት ተቀበሉት። ሐሳቡ ከለመዱት አስተሳሰብ እጅግ የራቀ በመሆኑ ብዙዎች ሊረዱትም ሊቀበሉትም የማይችሉም እንዳሉ አይተናል። እሱ ግን ሐሳቡን ለማሳካት ጊዜውንና ጉልበቱን ሳይሰስት ዋጋ ከፈለ። የብዙዎችን ንቀትና ተቃውሞ በጽናት ተቋቁሞ በራሱ መንገድ ያለማቋረጥም ተጓዘ። የዚህ ሰው ጽናትና እምነት ከንቱ አልቀረም። ጊዜ እያለፈ ሲሄድ ያን ጊዜ በብዙዎች የተናቀው ሐሳቡ እውን መሆን ጀመረ። ዛሬ ቀስ በቀስ ብዙ ሰዎች እውነቱን መገንዘብ ጀምረዋል። ትላንት የሳቁበት ሐሳብ የኢትዮጵያን ታሪክ የሚቀይር ድንቅ ፈጠራ ሆኖ መወሰዱ የማይቀር ነው። በመጨረሻም ይህ ሰው ያሳየው የጽናትና የከፈለው ዋጋ ፍሬ አፍርቶ ሐሳቡ ለትውልድ የሚተላለፍ ዘላለማዊ ቅርስ ሆኖ ይቀራል።